እግዚአብሔር ሐሳብ አለው፣ አጀንዳ አለው፣ በዘመናችን ሊያደርግ ያቀደው ነገር አለው። ሁሉም ሰው የእግዚአብሔር ልዩ የሆነ ጥሪ አለው። መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር በምድር ዘመናችን ሊሰራብን ስፔሲፋይ አድርጎ ወደ ምድር የላከን ስራ አለ። ስራ ያለን ሰዎች ነን ሁላችንም። በሰላም ከሚኖርበት ከለዳውያን ኡር ከሚባል ሀገር እንደ ማንኛውም ሰው ከሚኖርበት ሀገር ውጣ ይለዋል። ወዴት? እኔ ወደማሳይ ምድር። እሺ በጥበጥ ያረጋዋል፣ ይመጣል፣ ይረብሻል፣ የሆነ ሩቲን ያበላሻል፣ የሆነ የለመዳችሁትን ኮምፈርት ዞናችሁን ያበላሻል፣ ረብሽብሽ ያረጋዋል። ማርያምና ዮሴፍ ተረጋግተው በሰላም ህይወታቸውን የሚኖሩ ሰዎች ናቸው። እቅድ ያላቸው ሰዎች ናቸው። ሰርጋቸውን እየደገሱ እየተዘጋጁ እየተጫጩ ተንበርክኮ ኢንጌጅ ያደረገ ቀለበት ያደረገ በዘመኑ ቋንቋ ማለት ሰምዳይ ሰርግ ይኖረናል እንጋባለን ብለው የሚያስቡ ሰዎች ናቸው። አንድ ቀን ግን እግዚአብሔር መጣ። ሁለት የሚጣረሱ አብረው ማይሄዱ ነገሮች ማለት ነው። እዚህ ጋር ዮሴፍ የሚባል የተዘጋጀ ሰው አለ። በሰውኛ ትክክለኛ የምንለው ፕሮሲጀራል የሆነ ነገር አለ። ታጭታለች፣ አትሰምደይ ይጋባሉ። ከዛ ከተጋቡ በኋላ ሁለቱም አንድ ስጋ ይሆናሉ። መጽሐፍ እንደሚለው ሁለቱም አንድ ስጋ ከሆኑ በኋላ ይወልዳሉ። ልጅ ሲወልዱ ኢየሱስም ሊሉት ይችላሉ፣ ይሁዳም ሊሉት ይችላሉ፣ ወይም ዮሳም ሊሉት ይችላሉ። ያንን የነሱን መስመር ያንን የነሱን ድግስና ያንን የነሱን ፕሮሲጀር የሚያበላሽባቸው አይነት ነገር መጣ። ኦሬዲ መለኮታዊው ጥሪ መጥቶ ጌታ ደርሶ እንደዚህና እንደዚያ ነው መፈልግሽ ብሎሽ አይ የኔ ናት የምትሻለው እያልሽ ከጌታ ጋር የታገልሽ ያለሽ ነፍስ ትኖር ይሆን? ይሄ ህይወት የሚጠይቀንን ዋጋ ከፍለን እንድንኖር ጌታ ይርዳ። ዋጋ ስላለው ማለት በዋጋ የሚኖር ስለሆነ ምንተውለት ነገር ስላለ ምንጥልለት ነገር ስላለ ምናነሳለት ነገር ስላለ የራሱ የሆነ አካሄድና የራሱ የሆነ አደራረግ ስላለ ማንንም ባሰመረለት መስመር ችግር የለውም የኔም ፕሮግራም ካንተ ጋር አላይን አድርጋለሁ ስለማይ እንድንጥልለት የሚፈልጋቸው የራሳችን ፕሮግራሞች ስላሉ